እናቴ ኢትዮጵያዊ አባቴ አረብ አገር ነው የምኖረው። ኢየሱስ ናዝሬት በኢየሱስ ክርስቶስ አታከርኩስ መንፈስ ምን ታረጋው? ምን ታረጋው? ምን ዘመናለን ዘመናት ሰይያል ምን ታረጋው? ምን ታረጋው? አክቹሎ ለገለው ማን አንተ ወልይ አዛዥ ምንም እነዚህ ቆይስሙ እኔ በምናገረው በአማርኛ ከሰማ እሱ በአረበኛ ምንም የሚመልስበት ጉዳይ ሰይጣን በሁሉ ቁጥራችሁ ስጥ ነው ብዙ አሁን ለቃው ቴላላት ለቃው ቴላላት የራሴ ነው የራስ ነው ያው ሰይጣን ስፓኒሽን ጣሊያን ምንም እንዳትሽው ይሰማል። ሰይጣን መንፈስ ነው። ያንተ ነው። እስከ ዛሬ የራስ አድርገዋል፣ አንከራተዋል፣ አቅበዝብዘዋል። አታሳብተው፣ አትከለው፣ አታሳብተው፣ አትከለው። እሳት ለቅቄባለሁ፣ እሳት ለቅቄባለሁ፣ እሳት ለቅቄባለሁ፣ እሳት ለቅቄባለሁ፣ እሳት ለቅቄባለሁ። እጁ ላይ እሳት፣ እግሩ ላይ እሳት፣ እጁ ላይ እሳት፣ እግሩ ላይ እሳት፣ 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 እጆቹ ላይ እሳት፣ እጁ ላይ እሳት፣ እግሩ ላይ እሳት፣ 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 ሸሚዙ ላይ እሳት፣ ሱሪው ላይ እሳት፣ ሸሚዙ ላይ እሳት፣ 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 እሳት ሄዳላት አነስ ተመልከት ተነስ የምንን ስማ ስጋውን ነፍሱን መንፈሱን አይምሮ ለቅቄ እሄዳለሁ። 7 ጊዜ ጩና ወዳቸው ጩለታ 1 2 3 4 5 6 7 እባካችሁ ለእግዚአብሔር ክብር አሁን በለታላችሁ ስምህ ማን ነው? አብደላ አብደላ ማን? አብደላ አሊ አብና አብደላ አሊ አማራ እስቲ አብደላ አሊ ኢየሱስ ያድናል ብለህ ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በአረብኛ ኢየሱስ ጌታ ነው። ኢየሱስ ነው። ኢየሱስ አሜን። ኢየሱስ አቡያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈስ ቅዱስ እናመሰግናለን። የሥራው ባለቤት አንተን እናመሰግናለን። ጌታ ኢየሱስ እኛ የማንጠቅም ጭንጋፍ ባሪያዎች ነን። ሁሉን ያደረገ አንተ ነህ። ክብር ተጠቅልለን አንተ ብቻ ይሁን። እስቲ እልልታና ጭብጨባ ለናዝሬቱ ኢየሱስ
ኢየሱስ ጌታ ነው። ኢየሱስ ይሕሚክ። ኢየሱስ ያድናል። ኢየሱስ አቡክ። ኢየሱስ አባቴ ነው። رجاء المجد يسوع المسيح فيكم. የክብር ተስፋ ያለው ክርስቶስ ከእናንተ ውስጥ ቃል ይመራል። رجاء المجد رجاء المجد والرب يسوع المسيح فيكم. እላችኋለሁ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። شكر الرب. አመሰግናለሁ ጌታ እግዚአብሔር። ما صلح لي حاجة واحدة. አንድ ነገር ብቻ አይደለም እግዚአብሔር ያደረገልኝ፣ 5 حاجات. 5 ነገሮች ናቸው። وبكل يوم أدخل في هذا الكنيسة. በየቀኑ እዚህ ቤተክርስቲያን በገባው ቁጥር أحصل كلمة واروح. أحصل كلمة واروح. أسمع كلمة من الرب واروح. የእግዚአብሔርን ቃል በድንቅ ሁኔታ እየሰማሁ ነበር መሄድ ነበረው። لكن ቢሆንም ግን الرب ጌታ ኢየሱስ يصلح معجزات. እሱ ድንቅ ተአምራቶቹን ያሳየኝ ነበር። أول حاجة صلحها لي الرب ጌታ ኢየሱስ ለእኔ ያደረገው ነገር 15 سنة 15 ዓመት በሙሉ ما أقدر أنام. በፍጹም እንቅልፍ እንዲሁ እንደማንኛውም ኖርማል ሰው አልተኛም ነበር። أدخل بإبر بحبوب أنام. በክኒንና መርፌ ኢንጀክሽን ከተሰጠኝ በኋላ ነበር እንቅልፍ ሊወስደኝ። رحت أمانة الهوسبيتال أديس أبابا. ደግሞም ወደ አዲስ አበባ ሆስፒታል ሕክምና ሄጄ ነበር። قالوا لي خلاص ما في أمل. ምንም ልናደርግልህ አንችልም አሉ። بعدين جيت هنا نازريت. ደግሞም ተመልሼ ወደ ናዝሬት በመጣሁ ጊዜ شيخنا حسين زكا رحت. ወደ ሼከና ሁሴን ቤት ሄድኩኝ። قال لي إيش؟ قال بتموت بعد أسبوع. አንተ ከዚህ በኋላ ተስፋ የለም ከሳምንት በኋላ ትሞታለህ አለኝ። لكن يسوع ቢሆንም ግን ጌታ ኢየሱስ አትሞትም አለኝ። الحين 3 أسبوع أنا ما بيموت. ይኸው 3 ሳምንቴ ነው። የጦንቃዩ ሀሳብ ፈርሶ ነው 3 ሳምንት አለው። والشيء الثاني ሁለተኛው ነገር ደግሞ لما هنا يزمروا الواحد يشفى. በዚህ ስፍራ አምልኮ ዝማሬ በምንሰማበት ጊዜ ውስጣዊ መፍለቅለቅ ወይም ደስታ ይፈስልኝ ነበር። عمي جاء من السعودية. ይህን ሰምቼ ከሄድኩ በኋላ አጎቴ ከሳውዲ አረቢያ መጥቶ ነበር። بعدين سيح لي قال لي تعال. ና አለኝ ብሎ ጠረኝ። قال أنت قبلت المسيح؟ አንተ ክርስቲያን ሆነሃል፣ ክርስቶስን ተቀብለሃል፣ እሱን መከተል ጀመርክ? እኔ አለኝ። ጥያቄ ጠየቀኝ። وأنا ما خفت. እኔ አልፈራሁም ለዚህ ጥያቄ። أيوة قلت. አዎ አልኩኝ። قال لي آكل معايا أكل. ከእኔ ጋር እስቲ አብረን እንብላ ብሎ ጋበዘኝ። وحط لي سم داخل الأكل. أيوة. سم داخل الحليب. በውስጡ ደግሞ ወተት እንደሚወድ አውቆ በዛ ወተት ውስጥ መርዝ ጨምሮበት ነበር። لكن جيت هنا ግን እዚህ ተመልሼ በመጣሁ ጊዜ كان في هنا مزمور. እዚህ ቦታ ላይ የአምልኮ ቲም ነበር። السم كله طلع برا. ልክ መዝሙር ሲሰማ ውስጤ ነቀሸለሸን፣ ውጭ ወጣሁ። በሙሉ ቦሚቱን አስታውቄ መርዙ ተነቅለው بعدين اتصل لي عمي. አጎቴ ደግሞ ከዛ በኋላ ደወለልኝ። قال لي روح قول لي يسوع المسيح مع السلامة. ሂድና ለዛ ለምትከተለው ለጌታ ኢየሱስ ቾቾ በለው አለኝ። قلت له ليش؟ ለምን አልኩት። قال لي أنت بتموت اليوم. አንተ ከዚህ በኋላ በሕይወት አትኖርም ትሞታለህና መርዝ ጨምሬብሃለሁ። قلت له غلطان. አንተ ተሳስተሃል አልኩት። يسوع حي. አልኩት። والشيء الثالث ሶስተኛው ነገር ጌታ ያደረገልኝ كنت هنا جالس
እዚሁ ገብቼ ጉባኤ ውስጥ ቁጭ ብዬ ነበር وكان الحوالي موجود እዚህ ቦታ ላይ ደግሞ የእግዚአብሔር ሰው ሐዋርያ ነበር قال اليوم በዛን ቀን እንዲህ አለኝ الروح المقدسة باجي فيكم وبعدين شفت الصغار هنا يتعبوا كلام اللسان ያንን ደግሞ እዚህ ቦታ ላይ ደግሞ ልጆች በዚህ ስፍራ ይቀባበሉ ነበር ደግሞ በሊሳን የሚጸልዩ ነበር بعدين بكيت ايوه بكيت قلت يا رب እኔ ደግሞ ጌታ ሆይ ብዬ አለቀስኩኝ ያን ስሰማ انا لازم اتعمد على سبب كلام باللسان እኔ ደግሞ በመንፈስ ሙለኝና በአዲስ ቋንቋ ሰው እንደምናገር እንድናገር እርዳኝ ብዬ አለቀስኩኝ رحت البيت ተመልሼ ወደ ቤት ሄድኩኝ هذاك اليوم قال النبي በዛኑ ቀን ደግሞ የእግዚአብሔር ሰው እንዲህ አለ قال باللغة الحبشية በአበሻ ቋንቋ متمتاችሁ የዘር መንዘራችሁ ዛሬ ይበጣበሳል رحت البيت انا ወደ ቤት ሄድኩኝና مسكت الكلام هذا كفكر فيه ያንን ሀሳብ አይምሮዬ ላይ አሰላስል ጀመር فجأة جاء نار قوية فوقي በላይ ላይ ደግሞ የእግዚአብሔር መንፈስ መጣብኝ بدأت أتكلم باللسان ጀመርኩኝ እኔም እንደ ሰው መናገር ጀመርኩ وبعدين በኋላ جرب المسيح ጌታ ኢየሱስ ወደ እኔ መጣና قال روح شفت أختك روح شوف أختك ሂድና እህቴን ወደ ቤት ተመልከት አለኝ أختي ما تعرف أمهري እህቴ ደግሞ በፍጹም አማርኛ ቋንቋ አትሰማም ما تعرف إثيوبيا በፍጹም በኢትዮጵያ ውስጥ ያለውን አነጋገር አትችልም كان فيها كانسر ደግሞ በሰውነቷ ላይ የካንሰር በሽታ ነበረባት كان ضمنها كبير ሆዷ ደግሞ እጅግ ወደፊት ተነፍቶ ወጥቶ ነበር بعدين ذكرت الكلام اللي قاله الحوالي ይሄንን ሀሳብ ደግሞ የእግዚአብሔር ሰው ሐዋርያው እንዲህ ብሎኝ ነበር የዘር መንዘር መጥመድ ይበጣበሳል شفت أختي تصيح እህቴን ሄጄ ከዛ በኋላ ሄጄ ሳያት تصيح زي المجنون በፍጹም ያ የተነፋ ሆድ ጠፍቶ አገኘሁ كلام الرب ما ينزل كعب የእግዚአብሔር ቃል እንዲሁ አፉ ወጥቶ በምድር እንደማይወድቅ ገባኝ إذا قال للنور كون يكون نور እሱ ብርሃን ይሁን ካለ ብርሃን ሆኗል والشيء الأخير የመጨረሻው قال كمان حواليه الرب يسوع المسيح يكون معاه ጌታ በመጨረሻው ሐዋርያው እንዲህ አለ ጌታ ኢየሱስ ክርስቶስ ካንተ ጋር ነው አለ ጆናስ ሽክሎኒ ሰዎች ሊገድሉኝ ፈለጉ بعدين فكرت قلت عندي السلطة እኔ እኮ ስልጣን ያለኝ ልጅ ሆኛለሁ ብዬ አሰብኩ بعدين قلت እኔ ደግሞ እንዲህ አልኩ ከዛ በኋላ باسم يسوع المسيح ربطتك በጌታ በኢየሱስ ክርስቶስ ስም አሰርኩ ያልኩት መንፈስ اللي كان بيقتلني እሱ ሊገድለኝ ነበር የፈለገው قال لي كيفك حبيبي እንዴት ነህ ወዳጄ ብሎ አቀፈኝ الشيء الثاني የመጨረሻው الرب معلم ጌታ ኢየሱስ አዋቂ ነው በረከት كيف قولوا እንዴት በሉ أنا ما أعرف أقرأ مئراف يوحنس ما أعرف مئراف تلميذ ما أعرف أي شيء እኔ ከመጽሐፍ ቅዱስ ውስጥ ጥቅሶቹን ምዕራፎቹን እንደዚህ እንደናንተ ማንበብ መክፈት ልምዱ የለኝም لكن جادي الرب كلام ጌታ ግን አንድ ነገር ቃል ሰጠኝ يوحنا በዮሐንስ ወንጌል أصحاح 3 ምዕራፍ 3 ላይ يوحنا قال له من أنت؟ قال أنا صوت أصيح في البحار في السحاب أنا صوت أصيح في السحاب መጥምቁ ዮሐንስ እኔ በምድረ በዳ ላይ የሚጮህ ድምፅ ነኝ አለ وأنا قلت لنفسي أنا مش عبد الله أنا مش عربي أنا صوت أصيح في الدول العربية
ከባድ ንግግር ነው የሚናገረው። እኔም አብደላ አይደለም፣ እኔም ከአረብ ነገር አይደለም። በምድረ በዳ በአረብ ምድር የሚጮህ የእግዚአብሔር ሐሳብ መጨረሻ የሚጨምረው ነገር كيف حصلت ربنا؟ እንዴት ወደ እግዚአብሔር መጠጋት ቻልኩ? كنت كل يوم በየቀኑ اسمع መዝሙሮችን እሰማለሁ። وانا اخذ نابلجات وانا بلجات ደግሞ ጫት እበላለሁ። መዝሙሮችን የጴንጤን እየሰማሁ ከዚህ በፊት بعدين وانا نايم እኔ ተኝቼ جاء يسوع المسيح ጌታ ኢየሱስ መጣልኝ። كان في برهان شديد በጣም ከባድ ብርሃን በእኔ ዙሪያ በራ። قال لي አንተ አለኝ باتورة بلاد العرب በአረብ ምድር ላይ እፈልግሃለሁ። قال لي ما تروح من هنا لبلاد العرب الا ومعك السلاح وهو يسوع المسيح ከዚች ምድር አሁን ወጥታ እንዳትሄድ እኔ የሚያስታጥቅ በቂ መሳሪያ አለኝ። እሱን ሳትይዝ ከዚህ ምድር ወደ አረብ ምድር እንዳትገባ እዚሁ ቆይ አለኝ። وانا كنت بروح السعوديه لاني طالب جامعه القران الكريم እኔ ወደ ሳውዲ አረቢያ ለመሄድ ዝግጅቴን ጨርሼ ነበር። የቁርአን ትምህርት ቤት የመጨረሻ ፈተና ጨርሼ ልመረቅ ነበር። لكن قال لي رب ما تروح ይባል የሚል በእኔና በቡ ነገሮች መካከል ጌታ ኢየሱስ ጣልቃ ገብቷል። الحين اوجه هذه الرساله አንድ መልእክት ሊሰጣችሁ እፈልጋለሁ። للي يشوفوا هذا البرنامج ይሄም ፕሮግራም ለሚመለከቱ ሁሉ في السعوديه في اليمن في الكويت في دبي في البحرين في كل مكان በኩዌት በዱባይ በባህሬን እንዲሁም ደግሞ በሳውዲያ በየመን በግብፅ በሞላው አረብ ሀገሮች የትም ስፍራ ላይ يسوع مش نبي يسوع رب ኢየሱስ ክርስቶስ ነቢይ ብቻ አይደለም፣ እሱ አምላክ ነው፣ አዳኝ ነው። واقول لهم كلمه አንድ ቃል ልናገር እወዳለሁ። يقول يسوع المسيح ጌታ ኢየሱስ ክርስቶስ ያለው مش زي ما كنت انا اول اتغسل اعمل وضوء صلي 5 مرات 5 ጊዜ ሲገድ ወይ قال لي انتوا ما قال 5 الحين لما تروح مسجد لازم تغسل 5 ጊዜ ከመስገድ በፊት አስቀድመህ ታጠብ ራስህን አጽዳ የሚለው ሳይሆን ايش قال يسوع المسيح؟ ምንድነው ጌታ ኢየሱስ ያለው? انتم الذي تقول عليكم احمالكم تعالوا الي اريحكم እናንተ ሸክማችሁ የከበደ ደካሞች ሁሉ ወደ እኔ ኑ ያለው። يا كل العرب አጠቃላይ የአረብ ሕዝብ በሙሉ የሚለው يسوع يحبكم ጌታ ኢየሱስ ክርስቶስ ይወዳችኋል። ይሄበኩም تعالوا يريحكم ወደ እኔ ኑ ይላችኋል የናዝሬቱ ኢየሱስ። يسوع ما قال اقتل ما قال جهاد ጌታ ኢየሱስ ክርስቶስ ተዋጋ ፍረት ቁረጥ ወይም ግደል አጥፋ አላለም። قال تعالوا الي اريحكم ና ወደ እኔ እረፍትን እሰጥሃለሁ ያለው ጌታ ኢየሱስ። وشكرا بحبكم ይወዳችኋለሁ አመሰግናለሁ ይላል። والهوايا الرب يسوع المسيح يكون معاك የእግዚአብሔር ሰው ሐዋርያው ጌታ ኢየሱስ ክርስቶስ ለዘላለም ካንተ ጋር ይሁን እላለሁ። بحياتك በሕይወት ዘመን ሁሉ مع اطفالك ከልጆችህ ጋር مع الناس هؤلاء እንዲሁም ደግሞ ከአንተ ጋር ካሉት ሁሉ ከቤተ ዘመድህ ጋር ሁሉ كلكم يسوع المسيح يحميكم ደግሞ የጌታ ኢየሱስ ክርስቶስ ቤተሰብ የሆናችሁ ሁሉ የጌታ ምሕረትና ጸጋ ከእናንተ ጋር ጥበቃው ይሁን። بحبكم ይወዳችኋለሁ بحبكم ይወዳችኋለሁ። شكرا አሜን። دقيقة ومجد الرجاء والرب يسوع المسيح ومعاكم ومعانا وفيكم وفينا. تعالوا إلى يسوع وحياتك كثيرة مهما وتعيش تموت في النهاية. لكن وتعال للرب يسوع المسيح هو بيحبك دائما. والرب يسوع المسيح بيحبك. والرب يسوع المسيح بيحبك. هو ينقلك من
ومع المشاهدين ومعنا كمان أيضا شكرا لجميع من تسمع